ሰላም ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቼ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ የዩቲዩብ ፕሮፋይል አብረን እንሰራለን ማለት ነው። አፕሊኬሽኑ ይሄ ነው። ፒክለብ የሚለው እዚህ ጋር፣ ከዛ በመቀጠል ወደዚህ ስንገባ እንደዚህ ይመጣልናል። እዚህ ጋር ሶስት ሰረዟ ጋር በመሄድ እንነካታለን። ከዛ እቺኛዋን ምልክት ማድረግላችሁ እንትነካላችሁ ማለት ነው። ከዛ አሁንም እዚች ጋር አለች፣ እቺን ስትነኳት ተጨማሪ አሁንኛ ዩቲዩብ ተምኔል ምናምን አለ። ከዛኛ የምንፈልገው ፕሮፋይል ነው። እዚህ ጋር ፕሮፋይል የሚለውን ነው የምንፈልገው እኛ። ከዛ ኦኬ እንላለን፣ ኦኬ ማለት ነው። እሺ አሁን ወደ ስራው ልንገባ ነው። በመጀመሪያ እዚህ ጋር ነው የምንገባው። ይሄንን አንድ ጊዜ ስንጫነው በዚህ መልኩ ይመጣልናል ማለት ነው። በዚህ መልኩ ሲመጣልን እናደርጋለን። እዚህ ጋር ወደ ተሸርተት እናደርገውና ጥቁር ከለር እንመርጥና ከዛ እቺኛዋን ይችን በመጎተት ሰርክል እናደርገዋለን ማለት ነው፣ ክብ። ከዛ እዚህ ጋር ደግሞ እችን በመንካት መተለቅ እንችላለን። በምትፈልጉት መጠን ያክል እንደዚህ በማስፋት በማስተካከሉ በማስቀመጥ እዚህ ጋር ራይት እንላለን ማለት ነው። ከዛ እዚች ጋር እንሄድና ይችን በመንካት እዚህ ጋር እንቆልፈዋለን፣ እንዳይንቀሳቀስብን በዚህ እንቆልፈዋለን። ኦኬ። ከዛ ይችን ራሷን በመንካት ወደ ኋላ እንመለሳለን። ከዛ አሁንም ይችን ነው የምንነካው መልሰን ማለት ነው። ይችን በመንካት ከዛ እዚህ ጋር እቺኛዋን ቁጥሯን በመጨመር ሰርክል እናደርጋታለን፣ ነጯን። ከዛ ሳይዟን ትንሽ እናተልቅና እንደዚህ አድርገን ማለት ነው በምትፈልጉት መጠን ራይት በማድረግ አሁንም እዚች ጋር ቦታ ሄደን እንቆልፋለን ማለት ነው። እዚህ ጋር የምንቆልፈው እየተንቀሳቀሰ እንዳያስቸግረን ነው ማለት ነው። አሁን አይንቀሳቀስም፣ ይሄው አይንቀሳቀስም። ከዛ አሁንም እዚህ ጋር እዚች ጋር እንገባለን። እዚች ጋር በመግባት አንድ ጥቁር ከለር እናደርጋለን። ወደ ላይ ስታደርጉት እዚሁ ጥቁር ከለር ይመጣላችኋል ማለት ነው። እዚች ጋር መሀል ላይ በማስገባት ትንሽዬ ብቻ ሰርክ እናደርገዋለን። ሰፋ አድርገን ይሄ የዩቲዩብ ምልክት እንዲይዝልን ማለት ነው። የዩቲዩብ ቻናል ምልክት እንዲይዝልን እንደዚህ በማድረግ አሁን ከዛ ራይት እናደርጋለን ማለት ነው። አሁንም እዚች ጋር ቦታ ሄደን እንቆልፋታለን እንዳትንቀሳቀስብን። ከዛ አሁንም እዚሁ ቦታ ነው የምንመጣው። እዚሁ ቦታ በመምጣት እዚች ጋር ሞር የምትላለች እዚች ጋር እዛው አጠገቡ ጋር እንደዚህ በማድረግ የተለያዩ እንትኖች አሉ፣ እነዚህ ኢሞጂኖች እነዚህ ማለት ነው። እኔ አሁን ለእስኪ በዚች ልሞክር፣ በዚች ልሞክር እስኪ። ከዚህ በፊት በስታር ሰርቻለሁ፣ አሁን በዚህ ልሞክር። ይችን እንደዚህ በማጥበብ ቆይ እንደዚህ ጥበብ እያደረግን ጠበበብኝ በጣም። ከዛ እዚች ላይ እናስገባታለን እዚች ጋር። ከዛ ራይት እናድርግና
ራሷኑ ራይት ካደረግን በኋላ እቺ ኮፒ ማድረግ ነው። ምንም እናንተ አይጠበቅባችሁም ድጋሚ መግባት። ኮፒ ያደረጋችሁ እያመጣችሁ እዚህ ላይ ቁጭ በምትፈልጉት አይነት መደርደር ነው ማለት ነው። ሰርክሉ ላይ እዚህ ጥቁር ሰርክሉ ላይ ትደረድራላችሁ ማለት ነው። ያ እያንዳንዷን እያመጣችሁ እዚህ ጋር ትደረድራላችሁ ማለት ነው። እናንተ በምትፈልጉት ያክል ማስተካከል ትችላላችሁ። በምትፈልጉት እኔ ለማሳየት ያክል ነው። ያ እንደዚህ እየደረደራችሁ ኮፒ በማድረግ እየወሰዳችሁ ማስቀመጥ ነው ማለት ነው። ግን ይሄ ብዙ አያምርም። እስኪ በስታር ላድርገው መሰለኝ። ይሄ አያምርም። በስታር ሞክሮሽ ይቅርታ፣ ይሄ ምንም አያምርም። በስታር ሲሆን ነው የሚያምረው። ስታር ሽኛውን ስታር እዚች ጋር እያመጣን ማስቀመጥ ነው ማለት ነው። በስታሯ የበለጠ ቆንጆ ነች። አያችሁ፣ ስታሯ ትሻላለች። እዛ አሁን ስታሯን ማምጣት አይጠበቅብንም። እናደርጋለን እኛ ኮፒ ማድረግ ብቻ። ኮፒ እያደረግን እዚህ ላይ ማምጣት፣ ኮፒ ማምጣት። እዚህ ጋር ሰርክሉ ትንሽ እንትን ብሎብኛል። በኋላ ላይ በደንብ አስተካክለዋለሁ ማለት ነው። ኮፒ እንደዚህ በማድረግ እያንዳንዱን ዙሪያውን እንሞላዋለን ማለት ነው። ኦኬ፣ እንደዚህ እያደረግን እንደዚህ ያው ያመጣን ማስቀመጥ። ትንሽ አነስ ብትል የበለጠ ታምራለች። እናንተ ሳይዟን እንደፈለጋችሁ ማድረግ ትችላላችሁ ማለት ነው። እችን ስታሯን ትንጥዬ ማድረግ ትችላላችሁ እንደሚያምራችሁ። በቃ ደስ እንዳላችሁ ማሳነስም ማተለቅም ትችላላችሁ። ትንሽ ስትሆን ታምራለች የበለጠ። በኋላ ላይ ፊኒሺንጉን ስንጨርስ የምታምር ትሆናለች። አሁን ኮፒ አድርገን ሰርክሉን እንሞላለን። እንደዚህ በማድረግ ቤተሰቦቼ እንደዚህ እንሞላለን እና እስኪ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን ውዶች። የቻልኩትን ያክል የማውቀውን ለእናንተ ለማሳየት እየሞከርኩ ነው። እንደምትማሩ ደግሞ አልጠራጠርም። እንደዚህ አድርገን በማስገባት ወደ እዚህ ሄደን እያንዳንዳቸውን እንቆልፋለን። አያችሁ፣ ካልቆለፍናቸው እየተንቀሳቀሱ ስለሚያስቸግሩን መስራት አንችልም ማለት ነው። እየሄድን መቆለፍ አለብን። እዚህ ጋር ይሄንን ትንሽ ማንቀሳቀስ ስለፈለኩኝ ነው እጄ ቆልፈዋለሁ ማለት ነው። ኦኬ፣ አሁን ምን እናደርጋለን መሰላችሁ? እዚሁ ቦታ ጋር እንመጣለን። እዚሁ ጋር በመምጣት አንድ እንደዚህ ነው በመንካት ይችኛዋን እናመጣለን። ቆል እናንተ ለማሳየት ይችን በመንካት እዛ ይችኛዋን እንደዚህ ነካና
ይችን ነው የምንፈልገው። ይችን 3 ማዕዘኗን እናወርዳታለን ማለት ነው። ከዛ እንደዚህ ጥብብ በማድረግ አሁንም በደንብ እናጠባትና ከዛ ራይት አድርገን እንደዚህ አዙረን ዩቲዩብ እንትን ማለት ነች። የዩቲዩብ ምልክት አያችሁ? እቺ ማለት የዩቲዩብ ምልክት ነች። ዩቲዩብ ላይ ያለችው ምልክት በዩቲዩብ ላይ በቀይ ብቻ ያለችው እቺ ናት ማለት ነው። እንደዚህ በማድረግ ከዛ አሁንም ይችን እንቆልፋለን። እሺ ከዛ አሁን ምንድነው የምናደርገው መሰላችሁ ውዶች? እዚህ ጋር እዚህ ኤ ጋር እንገባና ነክተን ፕላስ የምትለዋን ነካና ከዛ እዚህ ጋር ቻት የምትሏችን ቻት እንነካና ያንን ያለውን አጥፍተን አሁን እኔ መጻፍ የፈለኩት ምንድነው መሰላችሁ? በእንግሊዘኛ ጽፋለሁ። ዘርቱ ጋን ከዛ ከዛ ያንን በመጻፍ ከዛ ኦኬ እንላለን። እዚህ ጋር በማምጣት እናስቀምጠውና ከዛ ወደዚህ አንሸራተን እዚህ ጋር ከለር ጋር እንሄዳለን። ከለር ምንውን ስንነካው ብላክ እናደርገዋለን ይሄንን ማለት ነው። ከዛ ጽሁፉን ማስተካከል ስትፈልጉ እዚህ ጋር ይሄንን ትነኩና ለዚህ ጽሁፉን ማተለቅ ትችላላችሁ እንደዚህ ያደርጋችሁ። ከዛ በመቀጠል እዚህ ጋር እንደዛው ማጥፋት እንደዚህ ወደ ጎን ወደዚህ ማድረጊያ ነው ይሄኛው ማለት ነው። ከዛ እዚህ ጋር ስንሄድ እዚህ ጋር ጽሁፉን የጽሁፍ እንትን ነው እዚህ ጋር የጽሁፍ ሳይዞች እነዚህ ማለት ነው። እኔ ይሄኛውን ላድርግና እንየው። የጽሁፍ ሳይዙ እንደዚህ ሆኗል ማለት ነው። አሁንም እዚህ ጋር ቢን በመንካት ጽሁፉን ቢ ላይ እናደርገዋለን። ኦኬ ከዛ ዘይችኛዋን ኤቢሲ የምትላለች እዚህ ጋር ኤቢሲ የምትለዋን በመንካት እዚህ ጋር ችን በመጎተት እና ወደ ኋላ በመለስ እናስተካክላለን ማለት ነው። ከዛ ወደ ኋላ እንደዚህ መልሰው አያችሁት እንደዚህ አድርጎ ያጥፍልኛል። ያው ራይት ከዛ እየገባችሁ ወደ ኋላ እየተመለሳችሁ ጽሁፋችሁን ማስተካከል ነው ማለት ነው። እንደዚህ በትክክለኛው የምትፈልጉት ቦታ እስከሚቀመጥላችሁ ድረስ ጽሁፉን ማስተካከል እንደዚህ ያው እኔ ራይት ማለት እችላለሁ ማለት ነው። እዚህ ጋር ገባና ቆልፋለሁ ድጋሚ ይሄንንም ማለት ነው። ከዛ እኔ ደግሞ በአማርኛ ማድረግ ስለፈለኩኝ እዚች ጋር ቻት ጋር ላይ ገብታችሁ እዚህ ቻት እንትሏን በመንካት በማጥፋት ቤተሰብ ሰብስክራይብ በማድረግ ያግዙኝ። ሰብስክራይብ አድርጉ፣ ላይክ አድርጉ። ገጠሪዋ ዩቲዩብ በማለት እጽፋለሁ ማለት ነው። አሁንም እዚች ጋር አስቀምጣትና ምን አደርጋለሁ ወደዚህ በማንሸራተት እዚች ጋር ከለር መርጥላታለሁ ማለት ነው። አሁንም በብላክ ነው ማድረግ የፈለኩት በብላክ አደርጋለሁ። ከዛ ጽሁፉን እንዳልኳችሁ ማተለቅ ማጥበብ ትችላላችሁ።
እዚህ ጋር በመሄድ እኔ ምን አደርጋለሁ? መጀመሪያ ቦታውን ለማወቅ ያክል እዚች በእጄ እንደዚህ አጥፋታለሁ። ኤፒክ የምትለው ጋር ሄድና እንደዚህ ጥፍ በማድረግ የዩቲዩብ እንትንን አስተካክላለሁ ማለት ነው። ያው ጽሁፏን በምፈልገው ያክል መጠን አስተካክዬ አስቀምጣታለሁ። ከዛ እንደለመድነው እንቆልፋለን። ለምን ካልቆለፍን እየተንቀሳቀሰ ስራችንን ነው የሚያበላሽብን። ኦኬ አሁን እዚህ ጋር በመሄድ ደግሞ እዚህ ጋር ማለት ነው ሁለተኛው ጋር በመሄድ አሁንም እዚህ ውስጥ እንገባና ጌጥ እናወጣለን። እቺን ነክተን ከፈለጋችሁ ምን ታደርጋላችሁ? እዚህ ጋር ምን አለ የሚያምር የለም። እዚህ ጋር ነገሩ ወሌላ ቦታ እንፈልግ። እዚህ የሚያምር የለም። ይሄንን በመንካት ዲሌት ኤክስ አድርገዋለሁ ማለት ነው ስለማልፈልገው። ኦኬ ከዛ ወደ ቀጣዩ ስራ ወዴት ነው የምንሄደው መሰላችሁ? ይሄን እዚች ጋር ሄደን እንቆልፋለን። ሁሉንም እዚህ ጋር አያችሁ። እንሄድና ምን እናደርጋለን? የቆለፍነውን እቺኛዋን በመንካት እቺን ነክተን ከዛ ራይት እያንዳንዱን ምንም ሳይጎድልብን፣ አንድ ነገር ካጎደልን እዚህ ጋር ስራችን የለፋ ነው ሁሉ ይበላሽብናል። በደንብ አረጋግጣችሁ በስነ ስርዓት ማስቀመጣችሁን እንዳትረሱ። በደንብ ራይት አድርጉ፣ ቼክ አድርጉ። አንዱ ከቀረ እስካሁን የለፋ ነው ልፋት ባዶ ነው የሚቀርብን። ኦኬ እንደዚህ ያደረግን አይደለ? ራይት ካደረግን በኋላ ይችኛዋን በመንካት እቺ ሶስተኛ ላይ ያለችው ራይት የሚለውን ሳይሆን አጠገቡ ያለችውን እንነካለን። እዛ ኦኬ አያችሁ። አሁን ምን ሆነልን? አንድ ሆነ እንደፈለግን። እሺ ውድ ቤተሰቦች እዚህ ጋር ይችን በመንካት ይችንና ይችን አንድ ላይ እናደርጋለን። እንደምራችኋለን እንደዚህ አድርገን ማለት ነው። ይሄኛው ለምን ይጠቅመን? ይሄንን ፒክቸሩን ለመቀየር ይሄንኛውን ብላኩን ለመቀየር ማለት ነው። ከዛ እዚህ ጋር በመንካት ኦኬ እንላለን። ኦኬ አሁን ይሄ አንድ ሆኖልናል ማለት ነው። አሁን ምንድነው የምናደርገው መሰላችሁ? እዚህ ጋር እንገባለን። ላሳያችሁ። እዚህ ጋር በመግባት ያው ወደ ፎቶ መሄድ እንችላለን ማለት ነው። ያው እኔ ጎልዱን ልምረጥና ላሳያችሁ። ጎልዱን መረጥኩኝ። አያችሁ ጎልዱ ቀየረልኝ። ጎልዱን ስለቀየረልኝ አሁን እዚሁ ጋር እችን በማብራት እዚህ ጋር ጎልዱን እንደዚህ ማድረግ ትችላላችሁ። እንደዚህ ማድረግ በፈለጋችሁ መቀየር ትችላላችሁ። እንደዚህ ማለት ነው። ኦኬ እዚሁ ጋር ሆነን እዚሁ ጋር ራሱ ከለር መቀየር እንችላለን። ይሄንን ፎቶ መልሰን በመንካት ሲልቨር እናደርገውን በሲልቨር እናደርገውና ላሳያችሁ። ያው ሲልቨርም አላኩት። ያው እንደፈለኩ እንደዚህ ለማለት እችላለሁ። ያያችሁት ነው። እንደፈለግን ማድረግ እንችላለን። ከዛ ከዚህ ራይት እናደርግና ወደዚህ ወደ ኋላ እንሸራትታለን። ከዛ ይችኛዋን እንነካለን። ኦኬ ይችን ስንነካ ከዛ እንደዚህ ይመጣልናል። ከዛ ይችን ራይት እናደርጋለን። ይሄኛው እንደዚህ
ዩቲዩብን እንትን ለማሳመር ነው እንደዚህ እያደረግን የዩቲዩብን ያያችሁ ነው ሲቀይረው ያው እንደዚህ አይነቱን ምናምን ይቀይርልናል። ከዛ ወደ ታች ሸርጠጥ በማድረግ ደግሞ ይሄም እንደምታዩት ያንቀሳቅሰዋል ማለት ነው። እዚህ ጋርም አለን። ይሄ ደግሞ እንደዚህ ወደ ላይ ወደ ታች ብሎ እንትን ለማለት ነው። ይሄንን ለማንቀሳቀስ ዩቲዩብ ቻናላችንን ማለት ነው። ከዛ ያው እንዳልኳችሁ ውስጥ በመግባት እንደፈለጋችሁ ማድረግ ትችላላችሁ። ኦኬ ቤተሰብ ያው ብዙ አይነት ነገሮች አሉ እዚህ ውስጥ እየገባችሁ ሞክሯቸው። ያው እንደዚህ ወደ ጎን ከፈለጋችሁ ብቻ ደስ ያላችሁን አድርጉ ማለት ነው። እሺ አሁን በመቀጠል ምንድነው የምናደርገው መሰላችሁ? ይሄንን ሴቭ ማድረግ እንችላለን። ከፈለግን ያለምንም እንትን ማድረግ እንችላለን። እዚህ ጋር በመግባት ከጀርባ ፎቶ ማድረግ እንችላለን። እዚህ ጋር ከጀርባው ሌላ ፎቶዎች ማስገባት ከፈለግን ያው ማስገባት እንችላለን የምንፈልገውን ፎቶ ማለት ነው። እኔ ግን በዚህኛው ማስገባት አልፈለኩም። እንደዚሁ እንዳለ ሴቭ ላድርገው ማለት ነው። እዚህ ጋር ሴቭ በማድረግ እዚህ ጋር እንገባና ሴቭ እናደርገዋለን። እዚህ ጋር ደግሞ እዚሁ ጋር በሲልቨር ስለምፈልገው እኔም በሲልቨር ስለምወደው ሲልቨር አደርጋለሁ ማለት ነው። ከዛ በኋላ ሴቭ ካደረጋችሁ በኋላ ማለት ነው በፈለጋችሁት ከለር እንደፈለጋችሁ ማድረግ ትችላላችሁ። እናንተም በተመቻችሁ መቀየር ፊኒሽንጉን ከጨረሳችሁ በኋላ ኦኬ። ያው እንደምታዩት ይሄንን ይመስላል እንትናችን ብላችኋለሁ። ያው እንዴት እንደምትፈልጉ የዩቲዩባችሁ አይነቱን እንዲቀያየርላችሁ ስትፈልጉ እንደዚህ እዚህ ጋር ያሉታችን እነዚህም በሙሉ ሞክሯቸው። እየሞከራችሁ ምናምን አስተካክሉ ኦኬ። እና ይህንን ይመስላል ኦኬ። ሀገሬ ልጆች ከጀርባው እንትን ማስገባት ከፈለጋችሁ ትችላላችሁ። ፎቶ እዚህ ጋር ጀርባውን ለማስገባት ስትፈልጉ አሳያችሁ ወይ። እሺ ቤተሰቦች እዚህ ጋር ደግሞ ፎቶ ማስገባት ከፈለጋችሁ ጀርባውን ፎቶ ወይ ጀርባውን ያለ ነገር ማድረግ ከፈለጋችሁ እዚህ ጋር ፎቶ ዋጋ በመግባት ያው ፎቶ ዋጋ በመግባት አሁን እኔ ፎቶ ስላላዘጋጀው ሲልቨሩን ላድርገውና አላሳያችሁ። ያው ከጀርባው ሲልቨር አለ። የፈለጋችሁትን ፎቶ መቀየር ትችላላችሁ። እኔ ፎቶ ስላላዘጋጀው ነው እንጂ ቀይረው ነበረ። እስኪ ዝም ብዬ ዩቲዩብን ልሞክረው። ያው ብቻ እንደዚህ መቀየር ትችላላችሁ። የፈለጋችሁትን ፎቶ አዘጋጅታችሁ እንደዚህ ማሳመር ትችላላችሁ። የውድ ሀገሬ ልጆች ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ቴንኪዩ